ቆይ የምን ወርቅ ነው? ወርቅ ነው ያልከው? የምን ወርቅ ማለቴ መሬቱን የምትቆፍረው ወርቅ ልታወጣ አይደል ነው ወይስ ምንድነው? ሮባ ግን 10 ጊዜ ወርቅ ወርቅ የምትልብኝ አንተ አይደል? ከቅድም ጀምሮ ወርቅ ወርቅ የምትል እሺ ኬት ነው ምኑ ወርቁ? እንኳንም ወርቁ አላልከኝ። እኔ የምልህ ቆይ ዛሬ ጭዌ ሁሉ ስለ ወርቅ ሆኗል። የምን ወርቅ? አሁን እኔ እዚህ ጋር ወርቅ የሚባል ነገር ተናግሬያለሁ? ምን አሁን ብቻ ከቅድም ጀምሮ ነው እንጂ ስትለኝ ነበር። ሮባ ግን ምን አለበት ካፌ ወሬ እየለቃቀምክ ባታስቸግረኝ። ምን እኔ ነኝ እንደነዛ የተረገሙ ሴቶች ወሬ ለቃቀምኩት? እኔ እንደ ሴቶቹ ወሬ ለቃቃሚ? እኔ ሴት? ኧረ እኔ እንደው አሁን ካፌ ሴት የሚባል ቃል ወጥቶኛል? በቀጥታማ አትነግረኝም። እስኪ አንድ ጥያቄ ልጠይቅህ። ወሬ ካፌ ላይ የለቃቀሙ ለማንም የሚነዙት ከሴት ውጪ ምን አለ ንገረኝ። የለም እኮ ከዚህ በላይ ስድብ አለ? ከዚህ በላይ ሞት አለ? ከዚህ በላይ ሴት? እኔ ሮባ እንደው በእናትህ ልለምንህ በቃ ተወኝ። እኮ ነኝ ሴት? እነዚህ እንዴት ነሽ? ደህና ነኝ። እንዴት ነሽ? ግቢውን ለመድሽው? አዎ እየለመድኩ ነው። ጥሩ። የግቢውን ሁኔታስ በደንብ ተረድተሽዋል? ማለት አልገባኝም። ማለት ማንን ማውራት እንዳለብሽና ማንን ደግሞ ማውራት እንደሌለብሽ ገብቶሻል ወይ ያልኩሽ? አሁንም አልገባኝም። ባለማወቅ ብዙ ነገሮችን አበላሽተሽ ብዙ ነገሮችን ደግሞ እንዳታበላሽ እየነገርኩሽ ነው። ማለት ቆይ ለምን ነገሩን በግልጽ አትነግሪኝም? እነግርሻለሁ። የትምህርት ቤቱ ህግ አለ አይደለ? የምን ህግ? ለምሳሌ የሰው ደብተር የሰው እስክርቢቶ መስረቅ እንደማይቻል ትምህርት ቤቱ የራሱ የሆነ ህግ አለው አይደል? እሱን ታውቂያለሽ? አዎ። ጥሩ። ሌላኛው ደግሞ የተፈጥሮ ህግ ነው። ማለት እንዳትከሰሽና እንዳይፈረድብሽ ተጠንቅቀሽ ኑሪ። እሺ? አልገባኝም። የምን ክስ ነው? ምን አድርጊያት ነው? ስንት ካላስ እንፈልጋለሽ? ኧረ እኔ እንደሱ ምናምን አላልኩትም። ዝም ብዬ ወርቅ ብቻ ነው ያልኩት። ኧረ ተይ ኪዱ ነቃ በይ ስለፈጠረሽ። እንዴ አንቺ እኮ ወርቅ የሆንሽ ልጅ ነሽ። ዳይመንድ ሲገባሽ ወርቅ ይሁን ብለን ዝም ባልን ጭራሽ ከአራት ሰዓት ነግሮ ትመጫለሽ። እሱማ እኮ ልክ ነሽ፣ ግን በቃ ለአሁኑ ችግር የለውም። የሰጠንን እንቀበለውና በቀጣይ ግን ቆንጆ ነገር ጠንከር ያለ ነገር እንዲያዘጋጅ እናደርገዋለን። እሺ ይሁን። ይኸውልሽ ለቀጣዩ ግን በጣም ትልቅ ነገር ነው ማዘጋጀት ያለብሽ። እናቴ ወንድ ልጅ እኮ በጣም ጅል ነው። ውሻን ትንሽዬ ስጋ እያሸተትሽ የትም ትወስጂው ይሉ እንዴ? አዎ ልክ ነሽ። ስለዚህ ማ ደግሞ ይሄንን አጋጣሚ እንጠቀምና አፍንጫቸውን እያሸተትን ገደል እንከታቸዋለን። ሊያውም በደንብ ጠለቅ ያለ ጉድጓድ ውስጥ ነው። አንድም ነው የማይቀረ። ስሚኝማ ወይ እስከ መች ነው ቀነ ገደብ የሰጠሽው? አይ አምጣ ብቻ ነው ያልኩት። ቀነ ገደብ ምናምን አልሰጠሁም። አንቺ ደግሞ ስህተትሽ በጣም እየበዛ ነው። ያው መቼም ቢሆን ማምጣት አይቀርም ብዬ እኮ ነው። አንቺ ልጅ ምን ሆነሽ እንዴ? አንቺ ብቻ እኮ አይደለሽም ትምህርት ቤት ውስጥ ያለሽው ብልጥ ሴት። ስንት ጮልሌ ሴቶች እንዳሉ ታውቂ አይደል እንዴ? አንዷ ሄዳ ብትበለውስ? ማንን ይልዝን? እባክሽ ወርቁን ነው ያልኩሽ።
ምንድን ነው የሚሻለኝ? ወርቅ ወርቅ ወርቅ። ወይኔ ኤሊዝ፣ ወርቅ እንደ ዛሬ አስጠልቶኝ አያውቅም። ቀላል ነገር እኮ አይደለም። ቆይ ለምን ግን እሺ አልኳት? እና እሺ ባልላትማ እሺ የሚላት ባል ጋር ጥላ ላጥ። ወይኔ ኤሊዝ፣ መፍትሄ መፍትሄ መፍትሄ። ልዑሌ ደህና ነህ? እንዴት ነሽ? ደህና ነኝ። ቅድም በርቀት አይቼ ስጠራ አልሰማኸኝም። የት? ሜክሲኮ ወደ ኮካ መታጠፊያው አለ አይደል? እንዴ እዛ ሰፈር ምን ታደርጊያለሽ? ሰፈሬ መተሽ ነው? ሁሌ እኮ ነው የምመጣው። እንዴት? ሳልመጣ የቀረሁበት ጊዜ የለም። ሁሉ ጊዜ ነበር የምመጣው። እንደውም በረከትና ናቲ የሰፈር ጓደኞች አይደሉ እንዴ? ሎሌ ካንተም ማላውቀው ነገር የለም። ምክንያቱም ያላንተ መኖር አልችልም። በቃ የኔ ሽንፈት ባንተ ብቻ ነው። ጀመረሽ ደግሞ ሎሌ። እሺ የኔ አትሁን፣ ምንም ችግር የለውም። እምልህንም አትስማኝ፣ ግን ቢያንስ እንኳን ከጎኔ አትራቅ። ቢያንስ ህመሜን ወቅልኝ፣ መጎዳቴን ብቻ ወቅልኝ። እሺ በቃ ተረጋጊ። እኔ ጎዶሎ ሴቶኛለሁ። መሳቅ እንኳን ፈልጌ ከሳኩኝ አመት አለፈኝ። አሁን ግን ደከምኩኝ፣ በጣም አቃተኝ፣ ደከምኩኝ። እሺ በቃ አታልቅሽ። በቃ እሺ ተረጋጊ። በቃ ዝም በይ። የምን ህግ ነው? ስለምን ክስ ነበር ስታወራ የነበረው? የምን ስርቆት ነው ደግሞ? ማን ነው ከማን የተሰረቀው? ደግሞ ልጅቷ እኮ ስታስፈራ። እሺ አሁን ስለሷ ማን ነው የምጠይቀው? አንቺ እሳት እንዴት ነሽ? በእናትሽ አንተ ሰውዬ ጤና የለህም እንዴ? አንቺ አትበለኝ። ምን አይነት ንቀት ነው? ይቅርታ፣ ሶሪ፣ ይቅርታ በጣም በይቅርታ የሚታለፉና የማይታለፉ ነገሮች አሉ። እሺ እጭ አንተ ደግሞ እንደዚህ አናት ላይ ፊት ትላለህ ዝም ሲሉ። በቃ በይቅርታ ከሚታለፉት ጋር ያዝልኝ። ምን ይመስላል? እኔ ምን ኤሊዝን አይተዋል እንዴ? አዎ አይቼዋለሁ። አይ ተመስገን። የታየው ይኸውልህ እዛ ጋር ወርቅ ቆፍሬ ካላወጣው እያለ ነው። ወርቋንማ አያት እስኪ መቼ አፈር ውስጥ ገባች? ስቀሙታል። ይቺን ጥፍጥፍ ነው ወርቅ የምትለው? ለዞም ሴትን ወርቅ? ልክ ነህ። ሴት ልጅ በወርቅ አትመሰልም። ወርቅ ማን ነው? ልክ ነህ። አዎ ጎበዝ ምላጭ። አንተ እኮ ከሌሎቹ በጣም አስተዋይ ልጅ ነህ። ይኸውልህ ሴት እኮ አዎ ልክ ነህ። ሴትማ ወርቅ አይደለችም። ሴት ምን እንደሆነች ልንገርህ። ሴትማ ይኸውልህ ይሄ ነጩ ይሄ የሚያንጸባርቀው አልማዝ ነች። አልማዝ?
አልማዚቷ አልማዝ እቺ አልማዝ ባለጭራ ወይኔ እንደው ይሄ የምወደው አምላኬ ማለት ነው አንተን በዛ በአልማዝ ባለጭራ አስወግቶ ይግደል። ወይ ኦኬ ሌሎቹ ሴቶች አክሱሎ ጎርቶክ ነው የሚሉት ይችኛዋ ገዳይ ነች ማለት ነው። ወይ ይህን ተቃጠልኩ ባንተ ሲኦል ግባ። በእኔም አትፍረጂ። እንደዚህ አይነት ስሜት ተሰምቶኝ አያውቅም። የውሸት ደግሞ መኖር አልችልም። ማስመሰል አልችልም። ቆይ ሎሌ እኔስ በአንተ ምክንያት ከቤተሰቦቼ ከጓደኞቼ ከትምህርቴ እንኳን ሳልሆን ቀረው አይደል? እሺ እኔስ? እሺ በቃ ላስብበት፣ ጊዜ ወስጄ ላስብ። እውነት? እሺ ደስ ይለኛል። የፈለከውን ጊዜ አስብበት፣ ጠብቀሃለሁ። ግን አንድ ነገር ልንገርሽ። እሺ ይኸውልሽ፣ እኔ ላስብበት፣ አንቺ ግን ብዙ ነገር ተስፋ አታድርጊ። ከዚህ የበለጠ እንድትጎጂ አልፈልግም። በቃ ወደ ክላስ ልግባ። ጠብቀሃለሁ፣ ሁሌም ቢሆን ጠብቀሃለሁ። እኔ የምልህ ቆይ መቼ ነው የምታመጣልኝ? ምኑን? በዚህ ቅጽበት ረስተኸው ነው? ወርቁና አረ እሱንማ እንዴት እረሳዋለሁ? እኔ እኮ ሌላ ነገር ምናምን ያልሽ መስሎኝ ነው እንዴ። እሱንማ ምን የወርቁ ጉዳይ መጨረሻለሁ እኮ በቃ እጄ ላይ መግባት ብቻ ነው የቀረው። እሱንማ እንዴት እረሳዋለሁ? እውነትህን ነው? አንቺንማ በዋሽ በአደባባይ ይፈረድብኝ። እኔ ሻሩክ እኔ ቀድ ኪዱ ላንቺ ምንም ሆናለሁ። ምንም ምስልሽ ደግሞ ምን? እሺ በቃ ስማኝ፣ ምን ይፍቅር ወዬ፣ ስንት ካራት ነው ግን? ካራት ምንድን ነው እንዴ? ወርቁና ስንት ካራት እንደሆነ አታውቅም? ሲመጣልሽ ታየዋለሽ ፍቅሬ። እሱንማ እኮ በጉጉት እንድታየው ብዬ ነው። እሺ እኔ ፍቅር ስሚኝማ ቅድም የሆነ ጸድ ጭቦ ጀመረሽ ነበር። ማን ጀመረው ነበር? እንኳን አስተካከልከው እኮ። ግን ምን አይነት ጨዋታ ጀምሬ ነበር? የጩቦውን ጨዋታ ነው። ከየት አምጥተህ ነው ወርቅ መጫወት የጀመርከው? ኤሊጅ ነዋ። ጠዋት ማታ ስለ ወርቅ ብቻ ነው እኮ የሚያወራው። ጸዴ ወርቅ እየሸተተኝ ነው። እኔ የምልህ ሮባዬ፣ እኔን ሮባዬ ምላጭ፣ እኔን ቁልምጫ። እውነትም ቁልምጫ ያንስብሃል። አንተ እኮ ማለት እውነት ነው። እኔ እኮ ማለት ወንዶችን ደግፌ ሴቶችን ነቅፌ የምከራከር የወንዶች አምባሳደር ነኝ። ቁልምጫ ሲያንሳኝ ነው እንጂ መቼም አይበዛብኝ። ትንሽ በዛ ግን ይሁን። ሩባዬ ስለ ወርቁ አናውራ። ያው ወርቁማ እኔ ሮባ ነኝ። አሁንስ በዛ ተጨማለክ። ፊት በሰጠ እዚህ ፊቴ ላይ ሳርን ጎዝጎጄ ቡና ላፍላልክሳ ምን ይመስል ወጣ። አበዛሁት እንዴ? እኔ ነኝ ቡና ማፈላው? እነዚህ የተረገሙ ሴቶች የሚሰሩትን ስራ እኔ ነኝ የምሰራው? ለዛውም አንተ ፊት ላይ። አንተ ይሄን ፊት እየተናገርክ ባልሆነ ይሄን ፊት አንተ እኮ የዚህ ትምህርት ቤት ሴቶች ማለት ነው። እዚህ ፊት ላይ ቡና ለማፍላት ማን ነው? ይሄን ፊት ለማየት ነው እኮ እዚህ ትምህርት ቤት የሚመጡት። ሉሲ በለኝ። ያለ ክፍያ ማውራት እንዴት ነው የሚያስጠላው? አንተን ግን ዝም ብዬ ሳይ አልፈልግም። አንተ እኔ የወርቁን ጉዳይ ደርስበታለሁ። አንተ እሱ ይድረስልህ። እሺ ሰማ፣ ጋሽ ወርቁን ጠይቃቸው። እሺ ጋሽ ወርቁ የግቢያችን ጥበቃ ስማቸው ለካ ጋሽ ወርቁ ነው። ገጠምኩ። አቤት ጭንቅላት! ሰላም ድል።
ደህና ነኝ። ምን ነው ዛሬ ብቻሽን ሆንሽ? ጓደኛሽ የለችም እንዴ? አላየኋት። ለነገሩ እኔም አላየኋትም። እና ትምህርት እንዴት ነው? እየተግባባችሁ ነው? ከማን ጋር? ከትምህርቱ ጋር ነው? አዎ፣ ምንም አይልም። ምንድነው የሚከብድሽ ትምህርት አለ እንዴ? ፈዘሻል በጣም። እድል ደህና ነሽ? አዎ ደህና ነኝ። ችግር አለ እድል? ደህና አይደለሽም። ፊትሽም እኮ ልክ አይደለም። ምንድነው? ምን ሆነሽ ነው? እኔ እንጃ ማለት የፈለግሽውን ነገር ንገሪ እባክሽ። ትምህርት ቤት ውስጥ ያሉት ተማሪዎች በሙሉ ግራ እያጋቡኝ ነው። በቃ እያንዳንዳቸው እየመጡ የሆነ ነገር እያሉኝ ይሄዳሉ። ምንም አልገባኝም። እንዴ ለምንድነው የምስቀው? በነገርኩ ነገር እያሾፍክብኝ ነው? ኧረ አይደለም። ምን ልትይኝ እንደፈለሽ ቅድሚያ ገብቶኝ ነው። ምላጭ ነው? አይ ምላጭ እኮ ማለት ይኸውልሽ በቃ እሱ አይደለም። እና ማን ነው? ማን መጥቶ አናግሮሽ ነው? የኤፍራታ ጓደኛ ማን ነበር ስሟ? ትናሲያ ነች? አዎ እሷ። ምንድን ነው ያለችሽ ነገር እያንዳንዱ ንገሪ። እንዴ እኔስ መች ገባኝ። ብቻ መክሰስ፣ የሰው ንብረት መስረቅ ምናምን አላውቅም። ብቻ ደግሞ በጣም ተኮሳትራ ነበር ስታወራኝ የነበረውና ግራ ገብቶኛል። ሉል እንዴ ቆይ እሱ ወዴት ነው የሚሄደው? ምንድነው እየተፈጠረ ያለው? እንኳን ደስ ያለሽ። እንኳን አብሮ ደስ አለ። ምን ተገኝቶ ነው? ነገ በጧት ይዤልሽ እመጣለሁ አይደል መሰለሽ? የምርሽን? አዎ የምሬን ነው። በጣም ደስ ብሎኛል። በጣም አሪፍ። ስለዚህ ዛሬ ከዚህ ስንወጣ ሁሉንም ነገር ጨራርሰን ነው ማደር ያለብን። እኛን የምንጨራርሰው? ምኑን ነው የምንጨራርሰው? እኔ እኮ ኪዱ አንዳንዴ ዝም ብዬ ሳይሽ በግማሽ ወንድ ነው የምትመስይኝ። ማለት እንዴት? እንደ ወንዶች ቀጥታ ብቻ እኮ ነው የምታዩ። ወደፊትም ወደኋላ ምንም የምትመለከችው ነገር የለሽም። እና እኔ እንደዛ አንኩብሽ? ቆሽ ምን አድርጌ ነው? ይኸውልሽ አሁን በደንብ ስሚ፣ በደንብ እሺ። ይኸውልሽ ልጁን ያዘችው ነገር በጣም ትልቅ ነገር ነው። ስለዚህ የሆነ ትልቅ ችግር ይዞብን ሊመጣ ይችላል። ብዙ ሰዎች በወርቅ ምክንያት በጣም ትልቅ ችግር ውስጥ ገብተዋል። እና ወይ ይቅርብን እንዴ? አንቺ ደግሞ ለጥንቃቄ እንጂ ለፍርሃት እኮ አይደለም የማወራው። ነገሮችን እንዴት በጥንቃቄ ማድረግ እንዳለብን ነው እያወራሁሽ ያለሁት። እሺ ስለዚህ ምን እናድርግ? ይኸውልሽ አሁን ከዚህ እንደወጣን የሆኑ ማውቃቸው ሰዎች አሉ፣ ለእነሱ እንደውላለን። ከዛ እነሱ ወርቅ ገዢ ይፈልጉልናል። እሺ ቶሎ መሸጥ አለብን። ችግር እንኳን ቢፈጠር ነገር እኛ እጅ ላይ መሆን የለበትም። እሺ እውነትም በግማሽ ወንድ ነኝ። በቃ ምንም ችግር አይፈጠርም። ኤሊስ ድፈር። በቃ ከሷ የሚበልጥብህ ነገር የለም። ስለዚህ ድፈር። እቅድህን ብቻ በትክክል ተግብረው። መጀመሪያ ማዘር መኝታ ቤት። ከዛ ይቺ ለማኝ ድሃ የድሃ ልጅ ላይ
ሰላም ነው? ምን ደነገጥሽ? ትምህርት ቤት ውስጥ ካሉ ጎረምሶች መካከል አንዱ መስየሽ ነው? የምን ጎረምሳ? እንደዚህ አይነት ሰው እንደነበርሽ ገና እኛ ቤት ስትመጪ ነው ያወቅኩት። ቆይ ግን ትንሽ አታፍሪም እንዴ? ምን አድርጌ ነው ማፍሩ? ጭራሽ ከኔ ጋር ምልልስ? የትምህርት ቤቱ ተማሪ እንዳለ እኮ ስለ አንቺ ነው የሚያወራው። እንዴ ስለኔ ምን ብለው? ስለ አተራማሽነትሽ ነው። ቢሆንስ አንቺ ሌላ ምን ዝና ኖሮሽ ስለ አንቺ ይወራል? እኔ እንደዚህ አይነት ሰው አይደለሁም። እሺ ጭራሽ ልትቆጪ ነው? እኔ እዛ እንደምትሰበስቢያቸው አይነት ወንዶች መሰልኩሽ እንዴ? በደንብ ይኝ እስኪ በደንብ ይኝ። እኔ እኮ ነኝ አስጠግቼ የማኖርሽ፣ የማበላሽ፣ የማጠጣሽ። ረስተሹ ነው? ስለ ሁሉም ነገር ከማሚ ጋር ቤት እናወራለን። እሺ ስለ ሁሉም ነገር ወይኔ ጉዴ ፈላ። እሺ ምን ደሞ አደረገው? ምንድን ነው ያደረግሽው? እኔ ምን አደረኩ? ከኔ ጋር ያየሻቸውን ሰዎች በሙሉ ምን አድርጉ ነው የምትያቸው እንዴ? ቆይ ከማን ጋር እንድኖር ነው የምፈልጊው? አልገባኝም። ከዚህ በፊት ከኔ ጋር ያየሻቸውን ሰዎች በሙሉ ምን እንደምትያቸው አላውቅም። ማንም ሰው ከኔ ጋር የለም እኮ። ቆይ ምን እንደሆንልሽ ነው የምፈልጊው? እሺ ይቅርታ። ያንቺ ይቅርታ ምን ያደርግልኛል? ይኸውልሽ ከዚህ በኋላ አጠገቤ እንዳትደርሺ። አዲሷ ልጅ Tall buildings as the chemicals they take us high.